ደጀንስ እንዴት ነህ? ምነው አጠር ፈይጠራይ ባለፈው ያልከኝ ቦታ የት ነው ያለው? በእናትህ ባለፈው እንደ ኳሊቲ ያለው ልብስ ምናምን የማይቀደድ ፀሐይ ያለመጣው ምናምን ስትል ኤግዛ ኮሌክሽን። አዎ እሺ ኦኬ። እና እዛው ነው ያለን። በቃ እሺ ይግዛው ኮሌክሽን ቀልቦ የወደደውን መርጠው ይውሰዱ። ሁሉም አምሮበታል። ተራው የርሳው ነው። ከህፃናት እስከ አዋቂ የተመረጡ ኮሌክሽን እኛ ዘንድ ከመጡ ሁሉ ሙሉ ነው። ካሉበት ቦታ ሆነው ቢዘዙን እናደርስልዎታለን። ቃስ ፊት ለፊት በ0915 86 33 28 ይደውሉልን። ይግዛው ኮሌክሽን የእናንተው ምርጫ በሰፊው የቀረበበት ይግዛው ኮሌክሽን። መለከ ወረ ልክ አንተ ወሰን ያላኩት ታገላለ ታገል ልክፍ ታገል ሆ የሰው ልጅ ወደ አይስቅ። አዎ አይስቅ። ሜሮን አንቺ ሜሮን ምንድን ነው? እስኪ አንተ ደግሞ ዝም በል። ለምን ይቀራል? እስቲ ባለ ነገር አንችለት ሄዶ ሽቶ እንዳለሽ ቀንስለ ይሄ ምስኪን ስማ ሽቶ አደረቀሰበት አብሬ ቀነስክለት። የሰው ልጅ ያጣል ያገኝ። ዛሬ ባይኖር ማን ያውቃል? ነገ ይኖር ይሆናል። ማጣት እኮ በደም ስር ውስጥ አይደለም የተሰራጨው። አንተ አትበላ። እኔ ትንሽ ቆያለሁ። አንቺ ቢና ወደ ክላስ። እሺ ካስፈለገ አቅርቤልሃለሁ ብላ። እሺ በሉ መልካም ነው። ሳምሶን መስመር ብራት ወጣ። ፀሐይ አይደለም እየወጣ ይመለስ። በዛሞቹን ሲያው ምናልባት አምሮ ደራ። ይሄ ልጅ አንድ ነገር ቢሆን ሆኗል እኮ እሱን ታያየ። አረ ራስ ብላኔ ራስ ይበላል። የበላ በላ ከተበላ ጉዳዩ ወደ እኔ ነው።
አሮ አቤት። ዛሬ ከቤት አልወጣም፣ በጣም ብዙ ስራ አለብኝ። እሺ በቃ እደውልልሃለሁ። ጓደኛሽ ደውልልሻል? የምን ጓደኛ? ፍቅረኛሽ ነው። አንቺ ደግሞ ጠልሽ አይጠገም። ከመቼ ወዲህ ፍቅረኛ እየሆነ እንደዚህ እየለመንሽ ምንሽ ነው ልበልሽ? ወይስ ሌላ ያሰብሽው ሰው አለ? ቆይ ግን ለምን አትረጂው? እየጠየቀኝን ሁሉ እሺ ማሳለፍ ለራሴ የሚሆነኝ መምረጥ የለብኝ? ደግሞ ወዛባ ነው። ሳና ለምን አትረጂኝም? በጣም ነው የምወድሽ። ወይ አንቺ ልጅ እና እንደዚህ እየሆነልሽ ለምን ታስቀይሚዋለሽ? ለምን በትና ታናግሪው? እንደው ምን ተሰናን ማናገር? በእኔ ቦታ ሌላ ሴት ሆን በጥፊ ነበር የምትለው። ቆይ ምን ስላረግ? ስላፈቀረ? ለፍቅር ምላሹ ዱላ ከሆነ ማለት ጥላቻ ምን ሊሆን ነው? እባክሽ አታከብጂው። እኔ እንደ አይነት ነገር ውስጥ መግባት አይፈልግም። እንደው መጣልሽ እጭ አሁን ሳበዛ በጥፊ ነው የምለው። አንተ ልጅ ምንድነው ችግር? ሆኖም ስላንተ ችግር እኔ አያገባኝም። ለምን አትተውኝ? ሀና አሁን በኋላ አላስቸግርሽም። እኔ በጣም ስለምወድሽ አንቺ የሚያሳዝን ነገር አላደርግም። አመሰግናለሁ። እሺ እሺ ልጅ እኮ ከሄደ ቆየ። ቆይ ምን ቢልሽ ነው እንደዚህ? በጣም ነው ያሳዘነኝ። ኧረ እኔም እኮ ያለ አንዳች ባሪሽ አልተቀየረብኝም። እናትሽ ወደ ሌላ ታዞሩ? እንዴት ነው ማላዞሩ? አሳዘነኝ እኮ ነው ያልሽው። ያለኝን ነገር ግን ታውቂያለሽ? በጣም ስለምወድሽ አንቺ የሚያሳዝን ነገር አላደርግም። ምስኪን ሀኒ ሙች በጣም ተሰጥቷል። የምትይው ነገር ይገባሻል? ፍቅረኛ ሁኚ እኮ ነው እያልሽኝ ያለሽው። ምን ችግር አለው? እርግጠኛ ነኝ ጤና ያንስሻል እንጂማ ይሄ ሞኛ ሞኝ ጋር ፍቅር ጀምሪ አትይኝ። በእርግጥ ሁኔታ ሞኛ ሞኝ ሊሆን ይችላል። ሁለተኛ ስለሱ እንድታወሪኝ አልፈልግም። እሺ ዝም ስንላችሁ አበዛችሁ። ለሰው ልጅ ከሚገባው በላይ አትስጠው። ከሚገባው በላይ ከሰጠው አስቸጋሪ ነው። ሳትረዳ ስትቀር ህይወትህንም ትቀማለህ። በተዘዋዋሪ ያንተን ሳይሆን ተግባባን። የነገሩ ያልተግባባን ከሰጪው ይልቅ ተቀባይ አስተዋይ ነው ይባላል። ይጠቅማል። ያዙ። ይሄ ደግሞ ምን ማለት? ምናባዊ ንግግር ይባላል። እሱ ደግሞ ምን ማለት? ከተከማቹ ጽንሰ ሀሳቦች፣ ገጠመኞች ግንዛቤ ላይ በመመስረት ለአንዱ ስን ዓላማ ሲባል የሚቀነባበር ሀሳብ አለ። ተግባባን። መቼም አንግባባ። ደረጀ ቤት ነው እንዴ? ደረጀ እዛው ራስቸው
ዮሴፍ አብዲ አታሺ ሁሉ ነገር ምን አልከስ በኋላ ማለት ነገር በላለች አመሰግናለሁ አለሽ መጣሽ ማን ሳሚ ነው ሴት እንዳታም ሴት አትመን ማመን መጨረሻው እንዳትመን እምን ግን በሲሰራ ታዝ የሆነ ተቀማጭ ሰማይ ቀር አይ ያሳዝን በእናትህ ምን ሆነ ነው ሰው እንደሚለው ከሆነ ገንዘብ ማጣት ይሆናል። ገንዘብ ማጣት ያሳብዳል። ተፋቅረን ነው እኮ ሁላችን አብረን ራሱ ልታሳብደኝ ነው። ሜሪ ግን ፍሬ ያዘኝ ምናምን የነበርሽው እንዴት ነው አገርሽው ብዬ ነው ማናገር አፍቅረሽ አይደል እናማ ማፍቀሩ ካልከበደሽ መናገሩ ለምን ከበደሽ ፈልገሽ እኮ አይደለም ተፈቀደ ግን ለምን አታሰይኝ እኔ ማላናግርልሽ ስንሰርች እኮ ነው ማላታይሽ ያብቻ አንድ ቀን ማውቀው አይቀር አንድ ቀን ማለት አንድ ሌላ ፍረኛ ቢኖረው እንጃ ደስ እንዳለው ማለት ካልነገርሽ ከየት ያውቃል በቃ ከከበረሽ ንገሪኝ እሺ በቃ ላንጀት ውስጥ ገብተህ ተቀበልኩ በሰላም ነው እንደዚህ ተሰው አላማ ለይኩ አይተቆም እናንተ እኔ ተደብቃችሁ የቤት ሰው ወሬና ደምታው በትክክል ወንድሽ ደረጀ ለቲዋል የቤተሰብ ወሬ ብቻ ነው እስኩሽና ማለት መካከል አንቺ ግን አንተ በኔ ቀደርክብኝ ለነገሩ ቀደድ ዲግሪዬን እዚህ ቁጭ ስል የተደኮና ሸንጉድ መሰልኳት አረ እንደዛ አይደለም ያሻንጉሊትን ሊኮን ነው መሰልከት አንተ መደ ልክ በቀኝ በግራ ለለለ እንደዛ ማኛ ወጣ ስማ ሴት አትመን እምነት አባል ስንት ኪሎ ነው ባንክ በግምታው ሚዛን ወይ በውኑ ሚዛን የሚለካ የቋጠርኩ የጎተራ አይደል ጎተራ አየህ እምነት የማይታይ የማይጨበጥ የማይዳሰስ ውብ የሆነ በበጎና በጥሩ ሰዎች ልብ የሚገኝ ውድ ነገር እምነትን ከጥሩ ሰው ተማር ጥሩ ሰው ካጣ ከውሻ ተማር